ሄሎ ኦኬ ዛሬ ስለ ደስታ ማውራት እፈልጋለሁ። ደስታ ምንድን ነው? ብዙዎቻችን አውቀውም ይሁን ሳናውቀው ደስታ የህይወት ግባችን ነው። የህይወት ግብህ ከብዙ አንጻር ልታየው ትችላለህ። የህይወት ግብህ ከህይወት ፍልስፍና አንጻር ሊሆን ይችላል። ከቴዎሎጂ አንጻር ሊሆን ይችላል። ቤተሰብህ ካለበት ሁኔታ አንጻር ሊሆን ይችላል። ስለዚህ ደስታ ለምሳሌ ለድሃ ልጅ በድህነት ቤተሰብ ውስጥ ያደገ ልጅ ደስታ ለሱ ማለት ገንዘብ አግኝቶ ቤተሰቡን ሲያራጨው ሊሆን ይችላል። በሀብት ውስጥ ያደገ ልጅ ደግሞ ለሱ ደስታ ማለት ነፃነት አግኝቶ አንድ ቀን ውጭ ወጥቶ ሲውል ወይ ውጭ ወጥቶ ሲያድር ሊሆን ይችላል። ግን ከዚህ አንፃር አይደለም ደስታን ዛሬ ማየት የምፈልገው። ከፍልስፍና አንፃር ደስታ እንዴት ይታያል? ያው አሁን ባለበት ሁኔታ ደስታ የህይወት ግብ ነው ተብሎ ይታሰባል። ለምሳሌ እንደ አሜሪካ አይነት ያሉ ሀገሮች ደስታን መከተል ደስታን የራስን ደስታ መከታተል፣ ለምሳሌ አንተ ደስታህን መከተልህ ከዛ የራስን ደስታ ስትከተል ለሰው ደስታ ልታሳጣ ትችላለህ። ያ ኢሞራል ነው አይደል? ብዙ ተቀባይነት የለውም። እንደ አሜሪካ አይነት ሀገሮች ውስጥ ግን ሂውመን ራይት ነው ደስታህን መከተልህ፣ ደስታህን ማባረርህ ሂውመን ራይትህ ነው። ላይክ ፐርሲው ኦፍ ሃፒነስ የሚባል ሂውመን ራይት አለ ዌስተርኑ ላይ ማለት ነው። ስለዚህ ፐርሲው ኦፍ ሃፒነስ ሂውመን ራይት። አንድ ሰው አንተ ደስተኛ ለመሆን የሆነ ነገር ስታደርግ ብትገኝና ያንን ነገር እንዴት ደስ ታደርጋለህ ምናምን ቢመጣ ዛትስ ማይ ራይት ማለት ትችላለህ ማለት ነው። አዚፍ የሆነ ሌላ ኢኳሊቲ ምናምን የሚባሉ ልክ እንደነዛ ራይቶች ማለት ነው። ያው እንግዲህ ሂውመን ራይት እና ዴሞክራቲክ ራይት በጣም ልዩነት እንዳላቸው ልብ ብትሉልኝ አላችሁ። አሁን ዓለም ላይ ያለው ሁኔታ ያ ነው። ግን ባለፉት ዘመናት ደስታ የፍልስፍና አንኳር ነጥብ ሆኖ ቆይቷል። ደስታ ሁሉ ደግሞ ደስታ አይደለም። ለምሳሌ ኖርማሊ እኔና እናንተን ብንጠየቅ ደስታ ማለት ለምሳሌ አሁን የሆነ ጌም ዞን ሄጄ ፕሌይስቴሽን ብጫወት እና ደስተኛ መሆን በቃ ደስታ ይዘን ያ በቃ ለእኔ ደስታ ነው ያስባል። እና አርስቶትል ፈላስፎቹ ደስታ እንደዛ አይደለም የሚያዩት። ደስታ ማለት የህይወትህ ድምር ነው። ለምሳሌ 4 ሰዓት ላይ ደስተኛ ሆነህ 5 ሰዓት ላይ ቆዝመህ ከዛ 6 ሰዓት ላይ ደግሞ መልሰህ ፈንጠዝያ ውስጥ ሆነህ 7 ሰዓት ላይ አዝነህ ምናምን እያለ ብንሄድ አንተ የ4 ሰዓቷን ብቻ ወስደህ ደስተኛ ነኝ እዚህ ጋር ማለት አትችልም። የሁሉም ድምር አንድ ላይ ተሰርቶ ውጤቱ ነው ይሄ ሰው ደስተኛ። ስለዚህ ሞመንቶች አይደሉም ደስታ ኢዝ ናት ሞመንት ማለት ነው። ፊሎሶፊ ደስታ ህይወት ነው። ለዛ ምን የሚባል ክርክር ይነሳል መሰላችሁ? ለምሳሌ ህፃን ልጆች ደስተኛ ናቸው አይደል? ይቦርቃሉ፣ በትንሽ ነገር ነው የሚደሰቱት። እና አይስክሪም ግዛልህ ካልከው ሌላ ጉዳይ ነው ምናምን ነገር። ግን እነዚህ ህፃናት ደስተኛ ናቸው ወይ ብለን ብንጠይቅ ስፔሲነብል በነ አርስቶትል አስተሳሰብ። ምክንያቱም እነዚህ ልጆች ወደፊት የሚጠብቃቸው ወጣትነታቸው ላይ፣ እርጅናቸው ላይ፣ ጉልምስናቸው ላይ የሚጠብቃቸው ነገር አይታወቅም። ስለዚህ ህይወታቸው ስላላለቀ አንድ ሰው ህይወቱን ኑሮ ሳይጨርስ ደስተኛ ነው አይደለም ማለት አንችልም። ስለዚህ ህይወት አንድ ላይ ከኖረ በኋላ በደስታ ያሳለፈውን ጊዜ፣ በእርካታ ያሳለፈውን ጊዜ፣ እርካታ አጥቶ ደግሞ ያሳለፍባቸው ጊዜያቶች አንድ አይነት ብለው ሰውየው ደስተኛ አይደለም የሚለው ያኔ ነው ጀጅ መደረግ የሚችለው ተብሎ ይታሰባል። ያም ሆነ ይህ ግን ዘ ፖይንት ኢዝ ደስታ ራሱ ምንድን ነው? አሁን እኔ የሆነ ነገር አግኝቼ ስላልኩ ደስታ ነው የሚለው በጣም ያጣላል። ደስታ የህይወት ምንጭ፣ የህይወት ፐርፐዝ ነው ተብሎ ይታሰባል በፍልስፍናው ዓለም። የሰው ልጅ እያንዳንዱን እንቅስቃሴውን የሚያደርገው ደስታ ለማግኘት፣ የራሱን ደስታ ለማግኘት ለዛው ብሎ ያስባል። ግን እዚህ መሃል
ኢማኑኤል ካንት የተለየ ሀሳብ ሲያነሳ እናየዋለን። እሱ ደስታ ሁሉ ደስታ ነው ብሎ አያስብም። ለምሳሌ እንትን የሚባል አባባል አለ አይደለ? የጠገበ አሳማ ከመሆን የተራበ አርስቶትል ብሆን የበለጠ ደስተኛ መሆን ይመስለኛል ይባባል አባባል እዛው ፍልስፍና አካባቢ ማለት ነው። ስለዚህ አሳማው ጠግቧል፣ ደስተኛ መሆን አለበት አይደለም። አርስቶትል ደግሞ ርቦታል፣ ግን ያስባል፣ ያሰላስላል፣ ዓለምን ያውቃል ምናምን፣ ግን ርቦታል፣ ደስተኛ መሆን አይችልም። ግን ደስተኛው ማን ነው ተብሎ ይታሰባል? አርስቶትል ነው ተብሎ ይታሰባል። ስለዚህ ደስታ ኳሊቲ ኳንቲቲ ሳይሆን ዝም ብሎ ፈገግ ስላለ ብቻ ሳይሆን ኳሊቲ፣ ደስታው ከየት መጣ የሚለው ወሳኝነት ይኖረው ጀመረ ማለት ነው። እና ያ ፖይንት ጥሩ ይመስለኛል፣ በተለይ ለሞራል ስርዓቱ እሱ የሚጠቅም ይመስለኛል። ስለዚህ አንተ አሁን ደስተኛ ነኝ ስትለኝ ደስታ ከየት መጣ ነው የኔ ጥያቄ እንጂ ደስተኛ ስለሆንክ ብቻ በቃ ዋና ደስተኛ መሆን ነው፣ ሌላው ችግር የለውም አይደለም። ደስታ ከየት መጣ? ኢምፕሮፐር የሆኑ ደስታዎች አሉ አይደለም። ለምሳሌ የሌላን ሰው ቀመተህ አንተ ብትጠቀምበት፣ ለምሳሌ የሆነን ሰው መኪና ቀመተህ ብትነዳው እኮ ደስተኛ ትሆናለህ አይደል? የነዳው ስለሆነ። ግን የደስታ ምንጭ ሞራል አይደለም። ስለዚህ ይሄ ደስታ አይደለም ተብሎ ይታሰባል ማለት ነው። በእነ ኢማኑኤል ካንት ደስታ ብሎ ማለት ሪስፖንሲቢሊቲህን ስትወጣ የምታገኘው ሪአክሽን ከራስህ ማለት ነው። ያ ነው ደስታ ብሎ ማለት ብሎ ያስባል። ሶ the point is እውነት ደስታዎች ሁሉ ደስታ አይደሉም ወይ ነው? ሁሉ ነገር ደስታ ነው ብለን ነው የምናስበው። ለምሳሌ በምሳሌ ባስረዳ በኢማኑኤል ካንት አባባል ሪስፖንሲቢሊቲን መወጣት፣ ለምሳሌ የሆነ አባት ለልጁ ዳቦ ገዝቶ ሲመጣና ልጁ ዳቦውን ሲበላ ሲያይ አባቱ ይደሰታል አሉ። yes አባቱ ይደሰታል። ያ ደስታ ትክክለኛ ደስታ ነው። ኃላፊነቱን ስለተወጣ ነው የተወጣ ያገኘው ደስታ ነው ማለት ነው። እዚሁ ምሳሌ ላይ ደግሞ እናቱ የሰጠችውን ዳቦ ከልጁ አባትየው ተቀብሎ ቢበላ እኮ አባቱ ርቦት ከሆነ እኮ ምን ይላል? ደስ ይለዋል እኮ። ልጁ ቢያለቅስም ባያለቅስም ቢርበውም ባይርበውም አንተ ብቻ ርቦህ ስለሆነ እየበላ ስለሆነ ከልጅህ ላይ ቀምተህ እየበላ ስለሆነ የሆነ ደስታ ይሰማሃል። ምክንያቱም ራስን ያጠገብክ ነው። ይሄ ደስታ ግን ደስታ አይደለም። ስለዚህ ደስታዎች ሙሉ የማይሆኑበት አጋጣሚ አለ ማለት ነው። ደስታ ሁሉ ደስታ አይደለም። ቢግ ኢሹ ስለሆነ ነው ይሄንን ያነሳሁት። ብዙዎቻችን አውቀነውም ሳናውቀውም ለደስታ እንሮጣለን። መጨረሻ ላይ ግን የሆነ ሂደን ከያዝነው በኋላ ነገርየውን ፈልገን ከያዝነው በኋላ ልክ እዚህ ውስጥ ደስታ የለም ብለን ደግሞ ሌላ ቦታ እንፈልጋለን። ደስታ ደግሞ እዛ እናጠዋለን፣ ደግሞ ሌላ ቦታ እንሄዳለን። ህይወት እነዚህ ነው የምታልቀው አላ በደስታን በፋሚሊ ጋዘሪንግ ውስጥ ትፈልገዋለህ፣ በሀገር ፍቅር ውስጥ ትፈልገዋለህ፣ በገንዘብ ውስጥ ትፈልገዋለህ፣ በትምህርት ውስጥ ትፈልገዋለህ፣ በሪሌሽንሺፕ ውስጥ ትፈልገዋለህ። በብዙ ቦታ ሰውን ስታዩት ደስታ ፈላጊ ነው። ሁሉም ሰው የሚንከራተተው ደስታ ፍለጋ ነው ከሚለው ሀሳብ ማለት ነው። በእርግጥ ሰዎች ሌላ ዓላማ የላቸውም ወይ ሌላ ጉዳይ ነው። ሰውየው ሃይማኖቱን ለማክበር የሆነ ነገር እያደረገ ካለ የራሱን ደስታ ፈልጎ አይደለም የሚል ክርክር ሊነሳ ይችላል። ወይ የሚጾም የሚሰግደው ፈጣሪው እንዲቀበለው ነው፣ ጀነት እንዲገባ ነው ካልን ጀነት መግባቱ ያስደስተዋል። ስለዚህ ስቲል ደስታውን እየፈለገ ነው። ሀሳብን ሊነሳ ይችላል። ኤኒዌይስ የዛሬው ሀሳብ ይሄን ይመስላል። ባባይ